$14 ዊዝድሮ አድርጌ ላሳያችሁ ነው። ምንም አይነት ገንዘብ ኢንቨስት አላደረኩም። አሁን ባለበት ሁኔታ ነው የምላችሁ። አፕሊኬሽኑ ምን ይመስላል? ይኸው እንደምታዩት እዚች ጋር $14 ዲያመንድ ነው ይሄኛው ነው ዊዝድሮ የሚደረገው ማለት ነው። ስለዚህ አሁን ዊዝድሮ አድርጌ ያሳያችኋለሁ። እንደምታዩት $14 ነው የሚለው። ስለዚህ ወደ ባይናንስ ነው ዊዝድሮ ማደርገው። የባይናንስ አድሬስ አስቀምጣለሁ እዚች ጋር እንደምታዩት ዊዝድሮ ሜተድ አለው። ቲአርሲ 20 ማለት የባይናንስ የፈለጋችሁትን ቲአርሲ 20 ኔትወርክ ተጠቅማችሁ ዊዝድሮ ማለት ትችላላችሁ። አሁን እኔ ቀጥታ ዊዝድሮ አድርጌ አሳያችኋለሁ ማለት ነው። ዩቲዩብ ላይ በጣም ብዙ ቪዲዮዎችን ሰርቼላችኋለሁኝ። እንደምታዩት የባይናንስ አድሬሴ ቀጥታ ገብቷል ማለት ነው። እዚች ጋር 145,000 ብዬ ጽፋለሁኝ። እንደምታዩት ከታች ስንት ይላል? $14። ይህን ዊዝድሮ አደርገዋለሁ ማለት ነው። ዊዝድሮ ሳደርገው ልክ እንደዚህ ፓስወርድ ይጠይቀኛል። ፓስወርዴን አስገባለታለሁ። ኮንፈርም አድርጋለኝ። አሁን ይህን ኮንፈርም ካላደረግኩኝ ዊዝድሮ ማድረግ አልችልም ማለት ነው። ስለዚህ ከ$14 ላይ ትራንዛክሽን ፊ ይቆርጥና $12 ቀጥታ ወደ ባይናንስ አካውንት ይገባል ማለት ነው። ያው ኮንፈርም አድርጌዋለሁኝ በትክክል። ያው እንደምታዩት አሁን ስንት ዶላር ነው ያለው? $0.5 ነው ያለው ማለት ነው። እንደዚህ አይነት ሶሻል ኔትወርኪንግ አፖች ላይ መስራት አለባችሁ። ገንዘብ ኢንቨስት ትንሽ ወይ ትልቅ ሊኖራችሁ ይችላል። ነገር ግን በደንብ የሚያሰራችሁ ሰው ካገኛችሁ መስራት መቻል አለባችሁ። ይሄ አፕሊኬሽን አሁን ላይ እኔ እየሰራው አይደለም፣ አቁሜያለሁ። ምክንያቱም አፕሊኬሽኑ ላይ ረጅም ሰዓት ስትሰሩ አንዳንዴ ህግ ያወጣሉ እና እዚህ ላይም አዲስ ህግ ስለጀመሩ አይመችም ህግ። ስለዚህ እዚህ ላይ አቁሜያለሁ። ነገር ግን እስካሁን አንዳንድ ኮሚሽኖች ይመጣሉ ማለት ነው። ስለዚህ እንደዚህ አይነት ጠቃሚ ቪዲዮዎችን ፖስት አደርግላችኋለሁ። ከኔ ጋር ኢንቨስት የሌላቸው የኦንላይን ስራዎችን መስራት የምትፈልጉ ከላይ ባስቀመጥኩላችሁ የቴሌግራም አድራሻ ገብታችሁ ቻናሉ ላይ ጆይን አድርጉና ኢንፎርሜሽኖችን ቼክ አድርጉ። በውስጥም ልታናግሩኝ ትችላላችሁ። ይህ አካውንት ፎሎ ማድረጋችሁ እንዳይረሳ። ሼር፣ ኮፕ ሊንክ ይደረግ። የቪዲዮ ይመቻችሁ።